ሶሻል ሚዲያ ላይ ስለነዚህ ልጆች የተለያዩ ነገሮች ተብሏል። ዛሬ ላይ እንዲህ ነው እንደዛ ነው ስለነሱ ልል አይደለም የመጣሁት። ነገር ግን አንድ ጥንቃቄ ልታረጉ የሚገባውን ነገር ልነግራችሁ ነው። ከዚህ ቀደም እናንተ ሰው ሀገር ላይ እየለፋችሁ የራሳችሁን ህይወት ሳትቀይሩ የነሱን ህይወት ለመቀየር ብላችሁ አዋጣችሁ መኪና የገዛችሁላቸው፣ ቴሌቪዥን የገዛችሁላቸው እንደናንተ አይነቱ ፈልጎ የሰጠን ሰው እንግዲህ ምንም ልመክረውም አልችልም። ገንዘቡ የራሳችሁ እስከሆነ ድረስ ለነሱ መስጠታችሁ ካስደሰታችሁ እኔ አገባኝም ይመቻችሁ ብዬ ነው ማልፈው። ሌሎች ሰዎች ይውቀሷችሁ ከፈለጉ መወቃቀስም ካለ። አሁን ግን አንድ እንድትጠነቀቁ የምፈልገው ነገር እነዚህ ሰዎች በጣም ልክ እያለፉ ከመምጣታቸው የተነሳ ሰዎችን በተሳሳተ መንገድም እየመሩ ይገኛሉ። እዚህ ላይ ትልቅ ጥንቃቄ ልታደርጉ ይገባል። ለስሙ ክርስቲያን ነን ይላሉ፣ ነገር ግን በክርስቲያን የማይፈቀደውን ነገር ይበልጥ ደግሞ በኦርቶዶክሳውያን ዘንድ የማይፈቀደውን ነገር ሊያደርጉ ዝግጅት እያደረጉ ነው። ስለዚህ እዚህ ላይ እንኳን ልትባንኑ ይገባል። ከዚህ ቀደም እየተጃጃላችሁ እነሱን እያያችሁ እነሱ ሀብታም እየሆኑ እናንተ ከአረብ ሀገር ወደ ሀገራችሁ መጣችሁ ቤተሰባችሁን ማየት እንኳን አቅቷችሁ እነሱ ግን ከኢትዮጵያ ዱባይ ድረስ ለመዝናናት መጣው አሁን እንደውም ብለው ነገ ሰርጋችን ነው በሰርጋችን ቀን ደግሞ ማንም ሰው እንዳይቀር ብለው ጥሪ ያቀረቡ ነው። ለማንኛውም ዛሬ ልናገር የፈለኩት በጣም ትልቅ ነገር ስላለ ያስተላለፏትን መልእክት እንስማና ልናገር የፈለኩትን እቀጥላለሁ። ወደ ቪዲዮ እንሂድ። ጋይስ እንግዲህ ሰዓቱ የሚሆነው ነገ ከ4 ሰዓት ጀምሮ ነው እስከ 9 ሰዓት የአብሬሽና የሩት የጋብቻ ስነ ስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷችኋል። እናንተ ብቻ አይደለም እነሱም ስለሚወዷችሁ እናንተን ጋብዟችኋል። ስለዚህ በሰዓታችሁ እንድትገኙ። የት ነው ካላን ሎኬሽኑ በጣም ቀላል ነው። ዴራ ውስጥ ነው። ጀዳፍ አልከናን ነው። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መታችሁ እዛው ከነሱ ጋር ይሄንን ፕሮግራም እንድትጋበዙ ተጋብዛችኋል። ኑ እዛ እንገናኝ። በቃ ከነሱ ጋር ደስታ እናሳልፍ። ጋይስ ሁላችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። እንዳጠቃላይ እሺ ንገርልኝ። ይሄንን ማለት ነው ያው ሰምታችኋል። እንግዲህ ያው እናንተ ብቻ አይደለም የምትወዷቸው እነሱም ይወዷቸዋል። ስለዚህ ኑ ተጋበዙልን ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲቦት አይቀርም። ነገ ከ4 ሰዓት ጀምሮ እስከ 9 ሰዓት ፈታ ነው። ምን ነው ለ5 ሰዓት ያለው መርከቡን የተከራዩት ለእናንተ ብለው ሰምታችኋል። እንግዲህ ውድ ተመልካቾቼ እንደሰማችሁት ነው። ነገ ሰርጋችን ነው እያሉ ነው። ታዲያ ሰርጋቸው ቢሆን ኤላ አንተ ምን አስጨነቀ ልትሉኝ ትችላላችሁ አይደል? እኔ በእነሱ ጉዳይ እንዳልኳችሁ ምንም የሚያስጨንቀኝም ጉዳይ የለም። ወዳችሁና ፈቅዳችሁ ለነሱ በመሰጡት ገንዘብ ለነሱ በመታዋጡት ነገርም ሆነ ለነሱ በመሰጡት ስጦታ እኔ ምቀኝነትም የለብኝም። እናንተ ደስ ካላችሁ ይመቻችሁ ብዬ ነው ማልፈው። እኔም በፕሮግራሜም እንደምታውቁት ሰዎችን ማስተምር እንጂ በሰዎች ላይ ምቀኝነት ያለብኝም አይነት ሰው አይደለም። ነገር ግን በሃይማኖት ጉዳይ ግን ሲመጣ ምናልባት እናንተ ባለማወቅ የምትሳሳቱት ነገር ካለ ጆሮ ካላችሁ እንድታቁ ያክል ልነግራችሁ ፈልጌ ነው። ይሄን ስል እኔ ሃይማኖተኛ ነኝ ሃይማኖቴን ማከብር ሰው ነኝ እያልኩኝ ሳይሆን ነገር ግን እኔ ብዙ ሰው ይከታተለኛል ብዬ እውቅናን ተገን አድርጌ ስለ ሃይማኖትም ሰብኬም አላቅም ሰዎችን በሃይማኖትም ሰበብ ላሳስት አልሞክርም። ስለዚህ እነዚህ ሰዎች ግን አሁን ሊያሳስቱ የመጡበትን ነገር ምንም እንኳን እኔ ራሴን እንደ ቅዱስ እንኳን ባላየውም ስተት ከሆነ ግን ሌሎች ሰዎች መንቃት ስላለባችሁ እንድነግራችሁ ነው። እንደሚታወቀው አሁን ያለንበት የጾም ወቅት ነው። በዚህ ጾም ወቅት ደግሞ ክርስቲያኖች ሰርግ የሚያደርጉበት አይደለም። በተለይ ደግሞ ኦርቶዶክሳውያን በዚህ ጾም ወቅት ላይ በፍጹም ሰርግ አያደርጉም። ያ ብቻ አይደለም፣ ሰርጉ የሚደረግበት ቀን ደግሞ በዋናው ቀን ለምሳሌ ከነገ ጀምሮ ያሉት ቀናቶች ሰሞነ ሕማማት የሚባሉት ቀናቶች ናቸው። እነዚህ ቀናቶች ደግሞ በተለይ ደግሞ በኦርቶዶክሳውያን ዘንድ ከፍተኛ የሆነ ጸሎት የሚደረግበት ከብዙ ነገር የምንቆጠብባቸው ጊዜያቶች ናቸው። በሰሞነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብዓተ ነግ አይደረስም፣ ስርዓተ ማህሌት፣ ስርዓተ አክሊል፣ ጸሎተ ፍትሐ
ፍትሐት አይጸለይም፣ ጸሎታ አስተሰሪው አይደረግም፣ ጥምቀት ክርስትና አይፈጸምም፣ በመስቀል መባረክ ኑዛዜ መስጠትና መቀበል እግዚአብሔር ይፍታህ ማለትም አይኖርም። ከላይ የተዘረዘሩት የቤተ ክርስቲያን ስርዓቶች አስቀድሞ በዕለተ ሆሳና ይከናወናሉ። በሰሞነ ሕማማት ግን ከዚህ ዓለም በሞት የሚለዩ ሰዎች የፍትሐት ጸሎት አይደረግም። ይህ ማለት ሰሞነ ሕማማት የተለየ ሳምንት ነውና እንኳን ስጋዊ ደስታና ሳቅ ጨዋታ መንፈሳዊ ደስታ የተከለከለ ነው ይላል። እንግዲህ ይሄ ሃይማኖታዊ መርሁ ነው። ከተናገርኩት ነገሮች ውስጥ እኔ በግሌ አንብቤ ካወቅኩት ትንሹ ነገሩን ነው ይሄንን ያልኩላችሁ። ስለዚህ አሁን አስቀድሜ ባሳየዋችሁ የነሱ ቪዲዮ ላይ ምን ይላል? ነገ ማንም ሰው እንዳይቀር ሰርጋችን ነው። ያ ማለት ሰኞ ማለት ነው ዱባይ ላይ። ይሄ ታዲያ ዝም ሊባል የማይገባ እስካሁን ድረስ በገንዘብ በሌላ ነገር የተሸወዳችሁት የራሳችሁ ጉዳይ ብለን አልፈነዋል። እንዳልኩት እሱ ጉዳይ ስለማያገባን እንዲህ ግን ሃይማኖታዊ በሆነ መንገድ ግን አንዳንድ ሰዎች ያልተገባ አይነት ተግባራት ሲያደርጉ ግን ዝም ሊባሉ አይገባም ባይነኝና በዚህ ረገድ በተለይ ከኔ ሻል ያላችሁ የሃይማኖት አባቶችም ሆናችሁ ሌሎች በሃይማኖት ዙሪያ ጠለቅ ያለ ዕውቀት ያላችሁ ሰዎች እንደነዚህ ያሉ ሰዎች ሌሎች አካላትን እንዳያሳስቱ ሀይ ሊባሉ ስለሚገባ ጥንቃቄ እንዲደረግና በእነዚህ ሰዎች ተታላችሁ እዛ ቦታ የነሱን ሰርግ ለማክበር እንዳትሄዱ። ሲጀመርም ድራማ ነው የሚሰሩት። ሰርግ ብለው የሚያቀርቧቸው ትዕይንቶች እነሱ ዩቲዩብ ላይ እንደዚህ አይነት ቪዲዮ ሰርተው ብዙ እይታ ያገኛሉ፣ ገንዘብ ይሰሩባቸዋል። ከዚህ በፊት አብርሽ እኔን ተጣልቶ ከሌላ ሴት ጋር ሆነ፣ እሱ ደግሞ እኔን ጥላ ሌላ ሴት ጋር ሄደች እያሉ ዝሙትን የሚያስፋፋ ነገር የሚሰሩ ልጆች እርስ በራስ መተማመንን ወይም ደግሞ በፍቅር ውስጥ ቺት ማድረግን እንደ እርድና እያሳዩ በቃ ወጣቱን ወደ አላስፈላጊ መንገድ እየመሩ ያሉ ልጆች ናቸው። ነገር ግን ያንን ነገር ተብሎ የሚሰማ ሰው ስለሌለ በዛ መንገድ መሸወድ አለመሸወድ በእነሱ የግል የፍላጎት ጉዳይ ስለሆነ በዛ ዙሪያ ብዙም ነገር ብዬም አላቅም። ከዚህ ቀደም ልላችሁም አልፈልግም። አይምሮ ያለው አራዳ የሆነ ሰው ይባንናል። የማይባንን ፋራ የሆነ ሰው ደግሞ ከነሱ ጋር አብሮ መጃጃል ይችላል። በሃይማኖት ዙሪያ ግን ሲመጣ ዝም ተብሎ መታለፍ ስለሌለበት ነው ይሄንን ነገር ልብ እንድትሉት ይዤው የመጣሁት ይሄን ቪዲዮ። ስለዚህ በሕማማት ወቅት ላይ መጽሐፍ ቅዱስ እንኳን የሰው ልጅ ሞቶ እንኳን ፍትሐት የማይደረግበት ቅዳሴ የማይደረግበት ሳቅ ጨዋታ የሌለበት ከባዱ የጸሎት ቀን ላይ እነሱ ሰርግ እንሰርጋለን ሲሉ ዝም የሚባሉ ከሆነ ነገ ምን ሊያመጡ እንደሚችል ስለማይታወቅ እነዚህ ልጆች ደግሞ በጣም ብዙ ሺህ ተከታታይ ነው ያላቸውና ስለ ሃይማኖቱ በደንብ ጠለቅ ያለ ዕውቀት ካለመኖርም ይሁን እንዲሁም ደግሞ ነገሮችን በዚህ መንገድ ካለመረዳት የተነሳ በስተት የሚሳሳቱ ብዙ ሰዎች ስለሚኖሩ እንዲህ አይነት ድርጊቶች ሌሎችን ማሳሳት ስለሌለበት እኔ በበኩሌ ትክክል አይደለም እላለሁ። የሃይማኖት አባቶች እንዲሁም ሌሎች ሰዎች ደግሞ ይሄንን ጉዳይ ማውገዝ ስላለባችሁ ይሄንን ቪዲዮ ለብዙ ሰው ሼር አድርጉት። ከኔ በተሻለ ደግሞ ስለ ሃይማኖት ጠለቅ ያለ ዕውቀት ያላቸው ሰዎች ደግሞ በዚህ ዙሪያ ትልቅ ቪዲዮ ሰርተው ህዝቡን ሊያነቁና እነዚህንም ሰዎች ከዚህ አይነት ድርጊታቸው እንዲቆጠቡ ጥንቃቄ እንዲያረጉ የማስጠንቀቂያ ነገር ሊነገራቸው ይገባል ባይ ነኝ። አሁን ባነሳውት ዙሪያ እናንተም ሐሳባችሁን ጻፉልኝ። ነገር ግን ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉት። Share, go, bring everybody, put your hands up, let's go. Daddy, make some
አንዳንዴ ግን ማለት ነው ግዴታ እኮ አይደለም መፖስት የማይሆን ፖስት የምትፖስቱት ምንድነው አይደል እንዴ? አዎ አንዳንዴ ማለት ማይሆን ቪዲዮዎችን ፖስት የሚያደርጉ ሰዎች አሉ አያለስ። ለማንኛውም እንትን ከት ቶሎ በል ፖስታው እሺ። ማን ነገር ፖስት የሚያደርጉ ፖስት ችግር የለም አንዳንዴ ልኩም ማለት ነውና ግን እኛ ዱባይ ያለን ማለት ነው 7 አመትም ሆነ 5 አመትም 10 አመትም 20 አመትም ቆይተን ማለት ነው ግን ዱባይን አንዝናናም በደንብ አገሩን አናይም ማለት ነውና ለምንድን ነው የምሬን ነው ማለት በየሀገሩ ያላችሁት የመዳን ቀሞች ማለት ነው ወጣችሁ ልክ ከሌላ ሀገር ሰው መጥቶ እንደሚጎበኝ እኛ ግን የዛ ሀገር እድል ኖሮን ማየት እድል ኖሮን ግን ለምንድን ነው ወጥተን ጉብኝት ማናደርገው ማለት ነው ጥያቄ ነው የሚሆነብኝ ጥያቄ አሁን እኮ ብዙ ብር ሊወጣ ይችላል ለምንድን ነው ብር ማውጣው ምናምን እንላለን ነገር ግን በማይረባ እቃዎች ደግሞ ብራችን እናወጣለን እና እጃችን ለራሱ ብር አይቀመጥም ነገር ግን ወጥተን እንኳን አንድ ቀን ፈታ አንልም ማለት ነው ሁሌ በቃ እንደቆጠበን ግን የትም አልደረስንም ፎቅ አልገዛን ማኪና አልገዛን ምን አላል እኔ ግርም ምንም ይለኝ ግርም እስቲ አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሩጥ ይሄን የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ የምሬ ነው የዛሬ አመት የቀየርሽላት ከሆነ የዛሬ አመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ እንደዚህ የምትዩ አታፍሩ እኔ እግዚአብሔር ምስክሬ ነው ባይዘዌ ልንገራችሁ ጋይስ አሁን በሌላ ነገር እንዳትዩት ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላላችሁ በጣም ነው የምታስጠሉት ወላሂ ነው የምላችሁ እግዚአብሔር ምስክሬ ነው በጣም ነው የምታስጠሉት ለምን መሰላችሁ ይሄ ምንም አይደለም አትሰሙም አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው ፊደል የቆጠረ ሰው ይሰማል ሼም ይዟል ማለት አንዳንዴ ታውቃላችሁ ብዙ ጊዜ ምን ይባላል የክፍለ ሀገር ልጅ የገጠር ልጅ ነው የክፍለ ሀገር ልጅ አይደለም የገጠር ልጅ ይባላል የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም ወዳችኋለሁ ሪስፔክት አደርጋለሁ